ስራ ልስራሽ ሲጀመር ምን ይጃለሽ አሁን ከሶፋ ላይ ታነሽና እዚህ ጋር ልትሰሪው ስሪ ታነሺ ይኸውልሽ ስሚኝ ከዛሬ በኋላ ይሄ ትምህርት ምናምን የሚለውን ትተሽ የቤት ውስጥ ስራ ላይ እንድታተኩር ይፈልጋለሁ ተግባባን የቤት ውስጥ ስራ ማለትማ ሊጥ ማብካት እንጀራ መጋገር ይሄ ተዘበራረቀ ቤቱን ማስተካከል ከትምህርት ሰዓት ውጪ ቆን ይችላል ማን አባሽ ነው አንቺ ወስተኛ ያደረገሽ ትምህርቱን መቅራት ካለበት ከትምህርቱን ቀርተሽ ትሰሪያለሽ እንዴ እንደሱ አይሆንም ማየት አዝነብኛለች ያለሽው እናትሽ ቤት አይደለም እኔ ቤት እስካለሽ ድረስ በእኔ ህግ ነው የምትተዳደሪው ተግባባን እኔ ግን እኮ ትምህርቴን ማቆም አልፈልግም ይኸውልሽ ወይዘሪት ጫማ ባንለካካ መልካም ነው እሺ ገኒ እናቴ እኮ ይሄንን ብታውቅ ካንቺ ጋርም ትጣላለች የኔ ተቆርቋሪ ስለ እናትሽ አታስቢ እናትሽ ዳግም ስለማትበጣ ምንም አይፈጠርም አትመጣም ስትይ እናቴ ምን ሆነች እናትሽማ ላንቺ ያገኘችውን በሙሉ እየላከች ለራሷ ቤሳቢስ ሳንቲም ይላት ግን እኮ ለኔ ምንም አርግሽልኝ አታውቂ ተይ እንጂ ዛሬ ጧት ምድር ይበላሽ ደረቅ ዳቦ በሻይ እሺ ምሳስ ምን ቋጥረሽ ነው ሄድሽው ድርቆሽ ፍርፍር በጣም ጥሩ መክሰስ ምድር ይበላሽ አንቺ አስተረፍሽው ምግብ ጥሩ እኔ አንቺን በቀን 3 ጊዜ መገብሻለሁ ማደሪያ ሰጥቼሽም እያኖርኩሽ ነው ግን እኮ ሰሚኛለሽ ይሄንንም ያጡ ብዙ ሰዎች አሉ ጸባይሽን ካላሳመርሽ ጎዳና አሽቀንጥሬ ነው ምጥልሽ እሺ ጎበዝ ልጅ የምልሽን ያለ ምንም ጥያቄ ስታደርጊ በዛው ልክ ቅጣትሽ ይቀንሳል እሺ ሰላም ለዚህ ቤት ሌታ መሸተሽ እንደነሽ ገኒ ምን ነው ሰላም አይደላችሁም አረ ተወኝ እስኪ በእናት የምላትን ምንም ልሰማኝ አልቻለችም እኮ ምን እሷ ሁሉ ጊዜ እንደተጣመመች እኮ ነው ደሞ ምን ልሆን የምትለው ከመሬት ላይ ተነስተሽ ሶፋ ላይ ተቀመጪ ለንጽህናሽም ለጤናሽም ጥሩ አይደለም ብላት ምንም ልሰማኝ አልቻለችም አንቺ አትነሽም እንዴ አንቺ ልክ ለማስገባት ሁሌ ዱላ ማንሳት አለብኝ ማለት ነው ነይ ተነሽ አንቺ ሷ ጋር ለምን ትጨቃጨቂያለሽ ምን ላርግተሽ ትንሽ መስመር ካስያዝኳት ብዬ እኮ ነው ይኸውልሽ ምክር ማትቀበል ከሆነ በዱላ ልክ ሆነ ማስያዝ ነው እሺ ታውቂለታሽ እኔ እኮ እጄ አይጨክንልኝም ሁለት ወዶ አይሆንማ አንቺ ተቀተሽ እንዳደግሽው እሷንም ልክ ማስያዝና መቅጣት አስፈላጊ ነው እስቲ እንግዲህ ሞክራለሁ እኛ እኮ ስርዓት ካላስያዝናት እናቷ በኋላ ስትመጣ ትቸገራለች አሳዳጊ በደላት ልጅ ደግሞ መባል የለባትም እውነት ነው ተሺ እና አሁን እራፍ ላቅርብ እንዴ አይ ተግቢያለሁ ገብቼ ገረፍ በቃሽ ነው ግባ እናትሽን አግኝቼ ደምን ባላስለቅሳት የቻልኩት ሞክሬያለሁ ነገር ግን እሷ ሁሉ ጊዜ አንድ እርምጃ እንደቀደመችኝ ነው ያን ቢሆን ግን አላመለጠችኝም እዛ ሰው ሀገር ደም ተፍታ የላከችው ገንዘብ እንደሌለና ልጇ ሩቡን እንኳን እንዳልተጠቀመችበት ስታውቅ የሚሰማትን የስቃይ ስሜት ራቀብዬ እሳት እየሞኩ ሀሴት አደርጋለሁ አዎ ያ ቀለኔ ልዩ ቀን ነው በየአመቱ ድል አድርጌ ደግሼ የማከብረው ዕለት ይሆናል እስከዛው ይቺን ቢምቢ በደንብ አድርጌ እየደፈጠጥኩ እናቷ ስትመጣ የምትነግራትን ታሪክ እጽፋለሁ እንዴ ገኒ መተሻል እንዴ አዎ መጥቻለሁ ይሄን ፍራሽ ለመድሽ አዎ የመጣው ሰሞን ስለማይመችኝ ሌሊቱ ሙሉ ቁጭ ብያድር ነበር አሁን ግን ስለለመድኩት ቶሎ ነው እንቅልፍ የሚያስደኝ ያዩሽ እናትሽ ምን ያህል አጨማልቃሽ እንደነበረ ከዚህ በኋላ የቤቱን ስራ በግድም ቢሆን ትለምጃታለሽ ሄሎ ተሺ እንዴት ነህ ይመስገነው ከየት ተገኘ ዛሬ ባክ ሽምግልና ተልኬ ነበር
እና ተገናኝተን እንድናወራ ፈልጌ ነው። ይቅርታ ጌች፣ ከሷ ጋር ያለኝን ግንኙነት ጨርሻለሁ። ወንድምነቴን ፈቅሯለሁ። ልጅቷንም የማሳድጋ ስለምታሳዝነኝ ነው እንጂ ለሷ ይሄ አይገባትም ነበር። አንተ ደግሞ ችክ ካልካ አትመለስም እንዴ? ቢያንስ ምክንያቷን እንድታስረዳ ብትፈቅድለት ምን አለበት? እኔም ብበድለኝ ጥሩ ነበር። አየህ፣ እንደ አይኔ ብሌን ምሳሳላትን ውዷን ባለቤቴን ነው የበደለቻት። ድንቅም ባለቤት እና በእሷ ምክንያትም የተጣላት። ስማ፣ ከዚህም በፊት ስለ ባለቤቴ መጥፎ ነገር ስትናገር ሰምቻለሁኝ። ከዚህ በኋላ አንድ አሉታዊ ቃል ካፈ ቢወጣ ጠብ ወደ አንተ ይዞራል። ሰምተኛል አይደለ? ንቀትራ ገኒ እንደሱ አታርጊ እንጂ ቸርኩት ቆጣኛለች። አንቺ ውዳቂ ምን አድርጊ ነበር ያልኩሽ? ያዘዝሽኝን በሙሉ እኮ ሰርቼ ጨርሻለሁ። የምን ስራ ነው ጨራሽው? እስኪ ንገሪኝ። ያዘዝሽኝን በሙሉ በጧት ተነስቼ የቆሸሹ ልብሶችን አጥቤያለሁ፣ እቃዎችን አጥቤያለሁ፣ ወጥ ሰርቻለሁ። አሁን ደግሞ ቤቱን ጠርጌ ወልዬ ጨርሻለሁ። በቃ እቺን ስራ ሰርተሽ ነው ልክ ትልቅ ስራ እንደሰራ ሰው የምትመጻደቂው? እሺ ምን ልስራ? ያዘዝሽኝን በሙሉ እኮ ጨርሻለሁ። አንቺ የምትሰሪው ነው የማስታወስ ኃላፊነት አለብኝ። ባላዝሽ ራሱ ተነስተሽ መስራት ኃላፊነት አለብሽ። አሁን በይ ተነሽና ጫማና ካልሲዎቹን ጠቢ። ተነሺ። አጥቤያቸዋለሁ። በቃ እሺ፣ ዞር በይ ከፊቴ። ሂጂ ግቢ። ምንድነው ይሄን ያለ የሚያስጨውሽ ፍቅር? ምን አዲስ ነገር አለው? ያቺ ጥላቢስ የት ልጅ ነፋ። መቼም የህይወትን የመምጫ ቀን በጉጉት እንደኔ የሚጠብቅ ያለ አይመስለኝም። ተው እንጂ እኔ ወድ ይሄን ያለማ አትማረርባት። ያው የልጅ ነገር ሆኖባት ነው። እኔ እኮ እዛ ሰካራም አባቷ ጋር እንዳልካት መጥፎ አመል ትለምዳለች ብዬ ነው እዚህ እንደ እንቁላል ተንከባክቤና እሽሩሩ ብዬ የሚይዛት። አንተ የተሻለውን ነገር እያደረክላት ነው። ፈጣሪ ደግሞ የልፋትን አይቶ ወደ መስመር ይመልሳታል። እስከዛስ እኛ ምን እንሁን? መፈተን አለብን፣ መቸገር አለብን። የመጨረሻ ማስጠንቀቂያ ሰጣታለሁ። እምቢ ካለች ወደዛ ወደ ሰካራም አባቷ መልሼ ልካታለሁ። እንዴ እንደዚህ እንድታረግማ አልፈቅድልህም። ምን ማለት ነው አልፈቅድም ማለት? በዚህ ሁኔታ መቀጠል ትፈልጊያለሽ? ማለቴ እናቷ ያንተ ብትሆንም ለኔ ጓደኛ መሆኗን አትርሳ። የሆነችስ እንደው ይኸውልህ ተሺ፣ ልጇ እዚህ እንድትሆን ስትፈቅድ እኮ ካንተ ይልቅ እኔን ተማምና ነው። እና እሷ ዘላለሟን እዛ ትኖራለችና እኛ እዚህ መሰቃየት አለብን እንዴ? ተው እንጂ ተሺ፣ ለምን እንደ ራስ ልጅ አታያትም? የራስ ልጅ ብትሆን አውጥተህ ትጠላታለህ? ሱስ ልክ ነሽ። ወይስ በቃ እንደሚሆን እናደርጋለን። በቃ እሺ ባይ። ሜሮን ሜሮን፣ አንቺ ሜሮን። አቤት ነኝ። ስሚ አንቺ ውዳቂ፣ አሁን ለእናትሽ እደውልልሻለሁ። እውነትሽ ነው? እማዬ ልታወራኝ ነው? ዝም በይ አትቀልቀይ። ይኸውልሽ ከኔ ጋር መኖሩ እንደተመቸሽና አንቺን ለማስተማር ብድር ውስጥ እንደገባው ትነግሪያታለሽ። እኔ ውሸት አልናገርም። እምልሽን የማታደርጊ ከሆነ ምን አደርግሻለሁ ነው ያልኩሽ። ጨለማ ውስጥ ቆልፊብኛለሽ፣ እንደባለፈው ውጪ ታሳድሪኛለሽ። ሌላውስ? በርበሬ ታጥኘኛለሽ። ስለዚህ ያልኩሽን የማታደርጊ ከሆነ ይሄ ሁሉ ቅጣቶች እንዳይደርሱብሽ ምን ማድረግ አለብሽ? ያዘዝሽኝን እፈጽማለሁ። በጣም ጥሩ። ከዚህ ውጪ ሌላ ነገር እቀባጥራለሁ ብትይ የማትወጪው ጣጣ ውስጥ ነው የምትገቢው። ተግባባን? ሄሎ ሄሎዬ፣ እንዴት ነሽ? አለሁልሽ። እኔ ምንድነው ስልክሽን ስቀጠቅጥ እኮ ነው የከረምኩት። ውይ ሄሉዬ፣ ደውላለሁ ብዬ እኮ አልመች ብሎኝ ነው። ሜሪ እንዴት ነች? ድምጿን ከሰማሁ እኮ በጣም ቆየሁ። እሷማ ምን ትሆናለሽ ብለሽ ነው? ብታያት እንዴት እንዳማረባት። ያገናኙኝ ይገርምሻል፣ ደብረ ዘይት ስለመዝናናት ሄደን ቦታውን በቃ ዝም ብላ ፎቶ እያነሳች እኮ ነው የረሳችኝ። እንዴ ትምህርቷን ትታይት ነው ለመዝናናት የወሰድሻት? ውይ ሄሉዬ፣ የመጀመሪያ ሴሚስተር ጨርሶ እኮ ረፍት ላይ ናቸው።
እንደዛ ከሆነ እሺ ከወንድሜ ጋር ለምንድን ነው የማታስታርቂው ነገር? እኔ ብዙ ደክም ያለው ያው እንደምታውቂው እሱ ደረቅ ነገር አይደል? ቢሆንም እንዴትም ብለሽ አስታርቂኝ። ሄሉዬ ሜሪ መታለች አናግሪያት እሺ? ሜሪዬ ኔት እማ አትመጪም እንዴ? ናፈቅሽኝ እኮ። እመጣለሁ እሺ። ነገሮች እኮ አልመቻች ብለውኝ ነው። እሺ ኔት እባክሽ ነይልኝ እማ። የኔ ውድ ልጅ ትምህርት እንዴት ነው? ጥሩ ነው እማ። ግን ገኒ ገንዘብ ስለሌላት ከሰው እየተበደረች ነው ያስተማረች እና ገንዘብ ካለሽ ላኪላት። እሺ የኔ ውድ አንቺ አትጨነቂ። እሱ የኛ ጉዳይ ነው። እሺ ለገኒ ስጫት በቃ። ሄሎ ምን ሆነሻል? ምንም አልሆንኩም። እንደ ልማድሽ ጥፋት አጥፍተሽ ተቆጥተሽ ነው አይደል? አይደለም እማን አናግሬያት ነው። እና እናትሽን ስታናግሪ ደስ ይልሻል እንጂ እንደዚህ ትሆኛለሽ እንዴ? እኔ ብቸኝነት ሰልችቶኛል። እማ እንድትመጣልኝ ነው የምፈልገው። እኛ አለን አይደል እንዴ? እኛ እያለን እንዴት ነው ብቸኝነት ተሰማኝ የምትይው? እሱማ አጎቴ፣ ግን እናቴ መታ እንደ ድሯችን መሆን በጣም ነው ናፈቀኝ። ነይ እስኪ አጠገቤ ቁጭ በይ። ይኸውልሽ እኔ ባንቺ እድሜ እያለሁ በጣም አስቸጋሪ ልጅ ነበርኩ። ማንም ጥሩ ግምት አይሰጠኝም ነበር። ግን አትመስልም። ልክ ነሽ። ያው ጊዜ የማይቀየረው ነገር የለም። ያው ነፍስ ሳውቅ በጊዜ ሂደት እየተረጋጋሁ ይመጣኝ። አንቺ ግን ነፍስ እስክታውቂ መጠበቅ የለብሽም። ይሄን አስቸጋሪ ባህሪሽን አስወግደሽ ጥሩ ልጅ መሆን ትችላለሽ። እሺ አጎቴ፣ አንተና ገኒ የምትደሰቱባት ልጅ ለመሆን ሞክራለሁ። እንደዛ ነው የሚባለው። አየሽ፣ ያኔ የተነፈክሽው ፍቅርም ታገኛለሽ። በያም ግቢና አረፍ በይ ልጅ። አንቺ እስካሁን እንደተናገርሽ ነው? ገና እኮ አልነጋም። አይንጋብሽ። አሁን አታስጩኝ። ተነሽና ለቁርስ የሚሆን ነገር ስሪ። ቆይ እሺ ስንት ሰዓት ሆኖ ነው? ስለ ሰዓቱ አይመለከትሽም። አሁን 11 ሰዓት ነው። ባለፈው ባሳየሁሽ መሰረት ቆንጆ ቁርስ ስሪ። ሰምተሽኛል? ግን እኮ ጨርሻለሁ። ተነሽ ብዬሻለሁ። ጋጀማ በዚህ በለሊት የተደሽ ነው። የሆነ ድምጽ ሰምቼ ስወጣ ሜሮን የኔን ስልክ ይዛ እያወራች አገኘኋት። ከማን ጋር? እኔ እንጃ፣ ከሆነ ወንድ ጋር የወርቅ ሐብል ምናምን ስትል ነው የደረስኩባት። እቺ ልጅ ወዴት እየሄደች ነው? ቆይ ምን ባደርጋት ይሻላል? ደግሞ እኮ የተሳሳተ ስልክ ነው ምናምን ብላ ልታስተባብል ትሞክራለች። ቆይ አሁን ምን እያደረገች ነው? በቃ አሁንማ ተቆጥቻት ተኝታለች። የሆነ ድምጽ ይሰማኛል። የተኛች አይመስለኝም። አይ ጆሮ ነው የሚሆነው። ተኛ እባክህ ዝም ብለህ። ቆይ ታሺ ና ተኛ ዝም ብለህ። ደግሞ በዚህ ሰዓት ምን ልትሰርቂ ነው ከዚህ? ኧረ እኔ ቁርስ ለመስራት ነው የመጣሁት። ቁርስ በዚህ ሰዓት?
እኔ እኮ ገኒ ላግዛት ብዬ ነው። የእናቱ ልጅ ልታታልኝ አትሞክሪ እሺ። ብዙ ስህተቶችሽን ስሸፍን ከርሜያለሁ። ጎረምሳ አምጥተሽ ቤቴን ስታዘርፊው ግን ዝም ብያለሁ። እሺ ሂጃው ቀጥ እሺ ወይዘሪት የቅድሙ ግርፊያ አላጠገበሽም መሰለኝ። እኔ እንዳጎትሽ ነካክቼ የምተው እንዳይመስልሽ። ካናደድሽኝ ምን ያህል ርቀት ልጓዝ እንደምችል ጠንቅቀሽ ታውቂያለሽ። ማጠፋው ያልሽኝን እኮ እያደረኩ ነው። ሌላ ጊዜ እኔን ስታዋሪ ትህትና ተላብሰሽ መሆን አለበት። ገባሽ? እሺ ገኒ፣ አሁን ምን እንዳደርግልሽ ነው የምትፈልጊው? ጥሩ ገኒ ብለሽ መጥራትሽ ንቀት መስሎ ስለተሰማኝ እመቤቴ ትያለሽ። እሺ እሺ እመቤቴ፣ ምን እንድሰራልሽ ነው የምትፈልጊው? በጣም ጎበዝ። ልክ እንደባለፈው ተነስተሽ የቤቱን ስራ አንድ ባንድ ትሰሪያለሽ። በዚህ ልክ የምትጠይኝ ከሆነ ለምን ታኖሪኛለሽ? ዛሬ ጠጠር ያሉ ቃላቶችን አልቻልኩሽም እባክሽ። በዱላ መገረፍ እንደዚህ ጠጠር የሚያደርግ ከሆነ በየቀኑ እንድትገረፍ ያደርግሻል። ይህ የሁሉ ጊዜ ጥያቄ ነው። ጥሩ እመልስልሻለሁ። ባጭሩ እናትሽ ብዙ ጊዜ መንገዴን ዘግታብኛለች። አልገባኝም። ህይወቴን ለመቀየር ከእንጀራ እናቴ የሰራኩትን አብል መልሳ ለእንጀራ እናቴ ሰጠው። ብዙ መከራ አንተ ያደርጋኛለች። ስርቆት እኮ በፈጣሪ ዘንድ ያስጠይቃል። እሱ የሞላላቸው ሰዎች የሚተርቱት ተረት ነው። እናትሽ ብዙ ጊዜ ጥሩ ሰው መስላ መንገዴን ዘግታብኛለች። ገባሽ? ግን እኮ እሷ የምታውቀው እንደምትወጃት ነው። የነገርኩሽ ከብዙ በጥቂቱ ነው። ለእናትሽ ግን የሚገባትን ሰጥቻት አላውቅም። ስለዚህ የእሷን ቂም እኔ ላይ እየተወጣሽብኝ ነው ማለት ነው? አትሳሳች። ገና አልጀመርኩም። የእስካሁኑ የሙከራ ስርጭት ነው። ስቃይ ምን እንደሆነ ካሁን በኋላ በደንብ አስመለከትሻለሁ። አልገባኝም። ደግሞ ይሄንን ልብስሽን ቀይረሽ የሥራ ልብስሽን ለብሰሽ ቶሎ ላይ ሰምተሻል? እባክህ ፋይሉን በግድ ነው አስፈልጌ ያገኘሁት። ጨራረሱ መጨረሻ ላይማ። ቆይ እደውልልሃለሁ መልሼ። ዛሬ ደግሞ ትምህርት ቤት አለችም እንዴ? ሜሮን ዝምታ መልስ አይሆንም። ለምንድን ነው ትምህርት ቤት ያለችው? ጠዋት እኮ ስለገረፍካት አኩርፋን የቀረችው አይደል እንዴ? ያ ግርፊያ ከተባለ ቤተሰቦችሽ ግርፊያ ምን ማለት እንደሆነ በቅጡ አላስተማሩሽም ማለት ነው። ውይ የእሷን ነገር ተው፣ ሁሌ እዛው ነች። ከዚህ በኋላ እንደፈለገች መሆን ትችላለች። አያገባኝም። አዎ እንዴ ዛሬ ምን ነው በጊዜ መጣ? ስራ የለም እንዴ? አንድ ዶክመንት ረስቼ ለመውሰድ ነው። በቃ እሺ፣ እንዳይረፍድብህ ቶሎ ይዘህ ሂድ። እሺ። ምን ነው ከፋሽ እንዴ? አልከፋኝም። ከምን ልጀምር ስራዬ? ሽንት ቤት ከመወልወል ትጀምሪያለሽ። በዚህ መልኩ የምታሰቃየኝ እስከ መቼ ድረስ ነው? ያው አንቺ አርገሽ ሎግ ማረቅ በቅተሽ እናትሽ መታ እስክትተካልሽ ድረስ። ክፉ ነሽ። እሺ ክፉ፣ የሰው ስቃይ የሚያስደስትሽ ክፉ አረመኔ። ምን አልሽ አንቺ? እርግጠኛ ነኝ ቀና ብለሽ የምትሳደቢው እሷን ነው ባሳደገችሽ። ቆይ አይደለም ተሺ፣ ልጅ ናት፣ የፈለገችውን ትናገርሽ። አንቺ ነሽ እንደዚህ ያጨማለቅሻት የልብ ልብ ተሰማት። ዝም ከተባለች ነገ ማታ ማለቱ አይቀርም።
ተሼ በቃ ተው በጧት አትልከፍ ሂድ አንተ ወደ ስራ እኔ በምትሰማኝ መልኩ እመክራታለሁ እሺ እንዳታስብ ሂድ አንተ ልጅ በእጄ እንዳጠፋ ዛሬውኑ እሷን የሚወስድ ሰው አዘጋጃለሁ ችግር የለም ሂድ አባት ያለ በጣም ጥሩ ሜሮን ለዚህ ደረጃን በቅተሽልኛል ቅጣቤ ካሁኑ ሰዓት ጀምሮ ጀምራለሁ እሺ ገባሽ እንዴት ነው የሚያደርግሽ አንቺ አይተነሽ እንደውም እዚህ አይደለም ይገባሽ አንቺ እሺ ቅድም ምንድን ነበር ያልሽኝ ተናገረው እባክሽን አቅሜ ያነሰኝ ነው ትንሽ ረፍት ስጪኝ እረፍት ተይ እንጂ እረፍት ምን እንደሆነ አሳይሻለሁ ገና በጋለ ብረት ተኩሼ ነው እሺ አሁንስ እረፍት አማራሽ ንገረኝ እረፍት ነው አሁንስ እረፍት ትፈልጊያለሽ እረፍት ንገሪኝ ማትረባ ተነሺ አንቺ እኮ ነው ተነሽ እሺ ውዷ እንደዚህ የሚያደርግሽ አቅም ስላነሰሽ ነው እቺን ቀመሻት ለካ እንጀራ ነክ ከበላሽ ወራ ጣልፎሻል የኔ እናት እንደዚህ ናፍቀሻል ብዬ ግን አልጠበኩም ነበር መልካም ስቃይ ሰላም ለዚህ ቤት እንዴት ነህ እንዴ ምንድነው እባክህ ዛሬ ጥርስ በጥርስ ሆናል ምን ተገኘ ለወራት በጉጉት ጠብቆ የነበረው ፕሮጀክት ዛሬ ተሳክቶልኝ አሸንፌያለሁ እና እንዴት ነው ጥሩ ተቀባይነት አገኘ አዎ ገንዬ ሐሳቤ ጥሟቸው አፋቸው አብለው ከፍተው ሲያዳምጡ ነበር የነበረው ዋው እንዴት ደስ ይላል በእናትህ እንደዚህ አይነት ጥሩ ዜና ከሰማን ቆይተን ነበርኩ የምስራችን ገና መጨረስኩኝ ደግሞ ምን ቀረ ነጠር ያለችው ታላቋ እህታችን ሜሮን እንድትወስዳት አሳመኛት እሺ ብላኛለች እንዴት እሺ ስንት ነገር አውርተን በዚህ ጉዳይ ምንም እንዳትይኝ እጄ ላይ ሰበብ ሆናብኝ እስር ቤት መበስበስ አልፈልግም በጭራሽ ተሺ እኔ በዚህ ጉዳይ በጭራሽ አልስማማም እንዴ ለላም ቀንዶ አይከብዳትም ይባላል እኮ እሱ አባባል እኮ እናት ለልጇ የምትተረተው ተረት ነው ተሺ ስጋትህ እኮ ይገባኛል ሜሪ የልብ ጓደኛዬ ልጅ ናት ደግሞ የእናቷን ውለታ እርቡን ያህል እንኳን አልከፈልኳት ገኒ እባክሽ ለሁሉም ሰው የዋህ ይሆንሽ ራስሽን አትውጪ ተሺ እሷ አንድ ነገር ብቻ ነው እንድቸገርላት የጠየቀችኝ በቃ ከባድ ቢሆንም ለምን ደስተኛ ሆነ እንድናሳድጋት አትፈቅድልኝም በዚህ ልክ የዋህ መሆን የሆነ ቀን ከባድ መዘዝ ይዞብሽ ሊመጣ ይችላል እሺ አንተ ብቻ እሺ በለኝ የቀረውን ከፈጣሪ ጋር ሆነን መስመር እናስይዘዋለን
እንዳልሽ ለማንኛውም ተጣጥቤ ትንሽ ረፍት ላድርግ። ሜሮን የትዳ ነው? ከጧት ጀምሮ ክፍሏን ዘግታ ነው ያለችው። ይበላ ላቀርብላት ባንኳኳ አልከፍትም አለችኝ። አረ እቺ ልጅ አንድ ነገር እንዳታረግ ራሷን ሬ ሰይጣን ጆሮ ይደፈን። ምን እንደምታስበው ተሽ? እስኪ ያንኛውን ሁለተኛውን ቁልፍ አምጪልኝ። የት ነበር ያደረኩት? እስኪ ከመጣ ለምንድን ነው በዚህ ልክ ራስሽን የምትወጂው? ገና ለገና ጧት ተጣላን ብለሽ ነው? አይደለም አጎቴ፣ ብቻዬን መሆን ፈልጌ ነው። ወደ ሳሎን ነው ያልመጣሽው? ለምንድን ነው? አስጨነቅሽን እኮ። እሺ ራት ላቅርብልሽ? አልፈልግም። ጠግቤያለሁ። መተኛት ብቻ ነው የምፈልገው። በቃ እረፍት ታርጊ። አትጨነቅሽ ተሽ። በቃ ስራ ባለኝ ደስ ይለኝ ነበር ዛሬ። እና ቀረው ስራ ካንድ ራስ አይበልጥ። አዎ ግን ከሌለው ደግሞ ስራው አይሄድም። አየሽ ካልክሽ ምን ይደረጋል። ለማንኛውም ተሽ መድኃኒት እዛ ክፍል አለልሽ፣ ዋጥ እንዳትረሳው። እሺ እኔ ሐሳቤ ሚስት እኔ ምልሽ ገኒ፣ ወይ እቺ ልጅ ከሰሞኑ ሁኔታዎቿ ምንም እያማሩኝ አይደለም። እሱስ ልክ ነህ። አመሏ ከባድ ቢሆንም እንደምንም ቻያትና የምትፈልገውን ነገር ስሪላት ባክሽ። ችግር የለውም አታስብ። ሂድ አንተ እንዳይረፍድብክ። እሺ ደህና ዋል። ሰላም ዋይቤ። ሄሎ ዮኒ፣ እንደምን ዋልክ? አለው ተሺ፣ ምን ነው አረፈድክ ዛሬ? እባክህ ትንሽ የደህንነት ስሜት አልተሰማኝምና እቤት ረፍት ማድረግ ፈልጌ ነበር። ታዲያ ስራ ልሸፍን ተሺዬ? በቃ እንድሸፍንልኝ ነበር ዛሬ። አንተ አዘኝ ነው፣ ደስ እያለኝ ነው የምሰራልህ። በቃ ረፍት አድርግ ተሺዬ። በጣም አመሰግናለሁ ዮኒ። ያው እንግዲህ ወንድምም ለመከራ ቀን ይወለዳል አይደል የሚባለው። እግዚአብሔር ይስጥልኝ። እሺ መልካም ቀን። ቻው። ሄሎ ብሌን፣ እንዴት ነሽ? አለሁልሽ። ብታይ ትላንትና እንዴት አንጀቴ ቅቤ እንደጠጣ። ምን ተገኘትኛለሽ እንዴ? ብታይ አንዴ ውሃ ውስጥ አንዴ ምናምን ውስጥ እየዘፈንኳት በቃ እንዲሁ ሳሰቃያት ነው ያልኩት። ያከረፍሽማ ምን ይነቃል ብለሽ ነው? ለኔ ተደርቦላ እሷን እስከ መግረፍ ደርሷል። ወይ በእናትሽ መቼም እንዳይጠራጠር አድርገኝ ያሰማሁት። ከቱ ጋውላ እስከ ወዲያኛው ነው ያቆራረጥኩት። አሁን ሁለተኛ ዙር ቅጣቴን እንጀምራለሁ። ምን እንዳሰብኩ ነው የማውቀው። በጋላ ቢላ እየተኮስኩ ሞቷን ነው ማስናፈቃት። ይበቃሻል። ምን ሰማተሽ? ምንድነው? ምን ሆንክ? ከዛሬ ለካ መቃብሬን የምትቆፍርልኝን ሴት ነው ሳቀማጥል የኖርኩት። ይበቃልሽ። ምንም እንድትናገረኝ አልፈልግም። አሁን ሆኖ መቀመቅ የሚያስገባሽን መረጃ በእጄ ይዣለሁኝ። ሪከርድ አድርጌዋለሁ ያልሽውን በሙሉ። እሺ እባክህ እንደዚህ አታድርግ። ለእህትህ እንጂ ለአንተ እኮ ጥላቻ የለኝም። ፍቅርሽንማ አሳየሽኝ እኮ። አክብሬሽ ነበር አዋረድሽኝ። ወርቅ አድርጌሽ ነበር መዳሙ ነሽ ተገኘሽ። ከቤት የለቀሽው ጫው ተሺ ጌት አውት ኦፍ ሂር። ተሺ እባክህ ነጭ ሸዳም ክብረ ቢስ ነሽ። ውጪ እንዳላሽ ሜሮን። አቤት አጎቴ። ይቅርታ ልጠይቅሽ ነው የጠራሁሽ። አጎቴ አላስከፋኝም እኮ። በጣም ይገርማል። ያን ያህል በድዬሽ እንኳን አልተቀየምሽኝም። ቆይ ምን ሆነህ ነው አጎቴ? አይሽ ያቺ ገነት ባንቺ በእናትሽና በእኔ ያደረሰችው በደል ቀላል አይደለም። አጎቴ አውቀህ ያደረግከው ነገር ስላለ ነው አልተቀየምኩም። በቃ ያለፈው አልፏል። ከዚህ በኋላ ግን በተድላና በደስታ አብረን እንኖራለን። እውነትህን ነው አጎቴ?
ኑሯችን እንደዛ ይሆናል።